የእግዚአብሔር አገልግሎት ክብር በሚል ወይም የአገልግሎት ኮሚትመንት በሚል በዚያ ነው ክብሩን አቃለውታል ካህናቱ አገልጋዮቹ። እሱን ወቀሳ መጽሐፍ ነው። ያው ለምን እንደወቀሰ በዝርዝር ስንመለከት ነበር። ወቀሳው የእነሱን ኃጢአትና በሳ ሁሉ ከዘረዘረ በኋላ ግን ማስጠንቀቂያ ነው የሚሰጠው። ማስጠንቀቂያ ተገቢ ነው። እግዚአብሔር ማስጠንቀቂያ መስጠቱ ተገቢ ነው። የሰው ልጆችን እንዲመለሱ ወደ ሌላ ነገር አለ። ግን ደግሞ ማስጠንቀቂያው አጌንስት ስታንዳርድ ነው። ሁልጊዜ ታደርገው የሚገባ ይሄ ነበረ። ይሄ ከዚህ ስለወረድክ እንደሷ ለመጽሐፍ ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ስለሚል የጎደለ አለ። እዚህ ጋር ልደርስ ነበረ። We have come short of the glory of God የሚለው እንግሊዝኛው የሚያሳየው የክብሩ ደረጃ የተመጠነ የተሰጠን የክብር ደረጃ እዚህ ጋር ነበር። ከእሱ ወርደን ዝቅ ብለናል እና ወደዚያ ክብር የሚጣራው ማለት ነው። ክብሩ ምንድን ነው? ያገኘው ምንድን ነው? ምንድን ነው? ስታደርጉ ስል ቅድም ስናያቸው የነበሩ ነገሮች ናቸው። በእውቀት እግዚአብሔር በማወቅ እግዚአብሔር በመፍራት ኪዳናዊ በሆነ ግንኙነት በቅንነት ለሰዎች በማሰብ ሰዎችን በመጥቀም በመልክተኛነት በዚህ ሁሉ መንፈስ ጌታ ማገልገል ያለበት ስንል ነበር። እንግዲህ አሁን የመጨረሻውን አብረን ከእናንተ ጋር ማየት እፈልጋለሁ። እግዚአብሔር ማስጠንቀቂያ ብቻ ነው ወይስ ተስፋ ይሰጣል? እግዚአብሔር ኃጢአትን መውቀስ ብቻ ነው ወይስ የማዳን ስራ ይሰራል? እዚህ መጽሐፍ ውስጥ እሱ የማዳን ስራ አለ፣ ተስፋው አለ። በጣም ደስ ይላል እና በዚህ ደስ ይለኛል በጣም በእውነት ትንቢተ ሚክያስን ስንመለከተው ይሄ በጣም ሁለቱ በተመጣጣኝ ሚዛናዊ በሆነ መንገድ አለ። እግዚአብሔር በሌሎቹ መጽሐፍት ላይ እንደዚሁ ነው። እግዚአብሔር ያስጠነቅቃል፣ ያሳስባል፣ ግን ደግሞ ቸርነቱን ይገልጣል፣ ተስፋውንም ይሰጣል። ምንድን ነው ተስፋው? የአገልጋይ ተስፋው ምንድን ነው? ለእነዚህ ካህናት የተሰጣቸው ተስፋ ምንድን ነው? የእኛ ተስፋ ምንድን ነው? እሱን ትንሽ እንመለከት ጥሩ ነው። አሁን ጊዜ በቀረበት ሰዓት እያስባለሁ እኔ ያስኳቸው እዚህ ውስጥ ያስኳቸው ነገሮች ላነሳላችሁ ፈልጋለሁ። ወደ አሁን ወደ 8 የሚሆኑ ነገሮች ነው። በቃ ብዙ ተስፋ አለ እግዚአብሔር የሰጠው ጥቂት አለ። የመጀመሪያው ፍቅሩ ነው። የጌታ ስም ይባላል። ወደደ፣ ጌታ ወደደ እና እንዲያውም ንግግር የጀመረው በፍቅር አይታችኋል። ምዕራፍ 1 ቁጥር 2 ላይ ወድጃችኋል እግዚአብሔር ብሎ የምናገረው የምናገረው ከፍቅር በደል ላይ ሆኜ ነው። ከእናንተ ጋር ያለኝ ማናችሁ በፍቅር አማካይነት የመጣ በወቅሳችሁ፣ በዘልፋችሁ፣ በገሰጻችሁ፣ ባረማችሁ፣ በቀጣችሁ ከፍቅር የተነሳ ወድጃችኋል ይላል እግዚአብሔር። አይገባንም ያላችሁ እንደሆነ አስረዳችሁ ነው። እስራኤል ነው እንደዚህ ናቸው። ወድጃችኋል starts with love, declaring the love of God. ወድጃችኋል ነው። በምን ወደድከኝ? በምን ወደድከኝ ብላችሁ በምን የምታሳየው ፍቅር እንዴት ነው የሚታወቀው? አይ ፍቅር በምን ወደድከኝ? ወድጃችኋል ማለት ምንድን ነው ትርጉሙ? ይኸው ኤሳው ያዕቆብ ወንድም አልነበረም ይላል። ያዕቆብን ወደደ፣ ኤሳውን ጠላ። ተራሮቹ ብርሃን ርስቱ ኤዶምያስ እኛ ፈርሰናል፣ ነገር ግን የፈረሰው መልሰን እንሰራለን ቢል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሱ ይሰራሉ፣ እኔ ግን አፈርሳለሁ። በሰዎች ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል። ዓይኖቻችሁ ያያሉ፣ እናንተም እግዚአብሔር ከእስራኤል ዳርቻ ወዲያ ታላቅ ትላላችሁ። እግዚአብሔር ይባላል። በሁለት ወንድማማች መካከል የእግዚአብሔር ውሳኔ ነው የሚያሳየው። ያዕቆብና ኤሳው ያዕቆብን ወደደ፣ ግን ጠላ። ይሄ መቼም ዝንተ ዓለም ሲያሟግት የሆነ ቃል እንደሚታ ምን ማለት ነው? እግዚአብሔር እንዴት እዚህ ኤሳውን ጠላው፣ ያዕቆብን ምን አይነት ነገር ነው? ገና ሳይወለዱ ገና ምንም በደልና ኃጢአት ሳይሰሩ ገና ምንም ትሩፋት ሳይሰሩ ምንድን ነው አንዱ ወዶ አንዱ የሚጠላበት? አድሮ አይደለም የሚል እኔ ምን አውቃለሁ አልመለስም። ጠብቃችሁ ሆኖ ማለት አላውቅም።
ያዕቆብም ኤሳው ጠላው። ለመናገር የፈለገው ግን እግዚአብሔር በጣም ግልጽ ነው። እናንተ የተወደዳችሁና የተመረጣችሁ ናችሁ። በምን ሂሳብ በምን ስሌት እንዲያውም እንደዚህ በደበቁ በጣም ጥሩ ሳይሆን አይቀርም። ስሌት አልባ ፍቅር ነው። እናንተ በዚህ ምክንያት እኛን ወደደ፣ በዚህ ምክንያት እኛን ከሌሎች ሰዎች ይልቅ መረጠን፣ ለአገልግሎት ሾመን፣ እኛን የራሱ ልጆች አደረገን ለማለት እንዳትችሉ አድርጎ ዝም ብዬ ወደድኩ። በቃ ያዕቆብን ወደድኩ፣ ኤሳውን ጠላው። ጠላው ማለቱ ምን ማለት ነው? ይጠላል እንደ እግዚአብሔር። ጠላው ማለቱ ለያዕቆብና ለኤሳው ድርሻቸውን እግዚአብሔር ገደበ። ኤሳው በእውነት ድርሻ ያልተሰጠው ሰው አይደለም። የሰይርን ተራራ ለኤሳው ሰጠው፣ ለወንድም ሰጠው ይላል በሌላ ቦታ። ኤሳው ምክንያቱም የአብርሃም ዘሮች ናቸው እነዚህ ሰዎች። ርብቃ ስትወልዳቸው ኤሳውንና ያዕቆብን ስትወልድ እናንተ ሁለቱም ተጋፍተው የወጡ ናቸው። ኤሳው ቀድሞ ወጣ አይደል? ኤዶም ተባለ። ኤዶም ማለት ቀይ ማለት ነው። ኤሳው ቀድሞ ወጣ። ግን ያዕቆብን ደካማ ሰው አልነበረም። እግሩን ይዞ ወጣ፣ ተረከዙ ይዞ የወጣው እና ይህ የሚያሳየው በቃ ሲሟገድ እንደሚኖር ከዚህ ሰው ጋር ሲከራከር እንደሚኖር ምልክት የሚሰጥ ይዞ ወጣ እግሩን። እና እግዚአብሔር ልዩ ትኩረት በያዕቆብ ላይ አደረገ። ልዩ ትኩረት አደረገ። ያዕቆብ ለዓላማው ፈለገው እሱ። ይሄ የእግዚአብሔር ፍለጋ ይሄ ነው ምስጢር ብለዋል። እኔ አለች እነሱ ይሄ ምስጢር እንዲመራመሩ ሳይሆን ምንድን ነው የሚላቸው? ኤሳው ጠላት ሆኖ ኖረ። ታውቃላችሁ ታሪኩ። ሁልጊዜ እንደተፎካከረ እንደተሟገተ ለማስከበር እንደሞከረ ያው ከድሮ ጀምሮ ኤዶምያስ የሚባለው ኤዶምያስ የሚለው የእሱ ዘሮች ናቸው። ኤዶማውያን ማለት የኤሳው ዘሮች ማለት ነው። እና ምን ይላል ስለ ኤዶምያስ ሲናገር ተራሮቹ በረሃ አደረጓቸው፣ ርስቱን ለምድረ በዳ ቀበሮች አሳልፎ የሰጠዋቸው። ለምን? ያዕቆብን ተፎካክሯል። እግዚአብሔር የመረጠውን ለመጎተት ለመጣል ፈልጓል። ስለዚህ አፈረሱት። ግን ኤዶምያስ ተስፋ አይቆርጥም። ምን ይላል? ፈርሰናል፣ ግን የፈረሰውን መልሰን እንሰራለን ብሎ ይጣጣላል። የሰራዊት ጌታ ግን እንደዚህ ይላል፣ ይሰራሉ፣ እኔ ግን አፈርሳለሁ። ምን ማለት ነው? ኮንስታንትሊ አንተን ጋረድኩ፣ ኤዶምያስ እንዳያጠቃ፣ እንዳያሸንፍ፣ እንዳይጎለስስ፣ እንዳይጥልህ አደረግኩኝ። እነሱ ተመልሰን አንሰራርተን እናጠቃቸዋለን ቢሉም ከለከሉ፣ ተቆጣቸው። ስለዚህ ይሄ ምስጋና አይታችሁ ዘላይ አይኖቻችሁ ያያሉ። እንደዚህ ህዝብ ስቆጣ እናንተ እግዚአብሔር ከእስራኤል ዳርቻ ወዲያ ታላቅ የፍቅር ውጤት ነው። በፍቅር ነው የተያዝከው ነው ናቸው። ስለዚህ ከአንተ ጋር የምናገረው በፍቅር መደብ ላይ ሆኜ ነው እንጂ በቁጣ መደብ ላይ ሆኜ አይደለም። ብገስጽህም ከፍቅር የተነሳ ነው። ይሄ መጀመሪያ ወቅ። ስለዚህ እኛ በጌታ የተወደድን አገልጋዮች ነን። እግዚአብሔር ይመስገን። የሚያደላድለን ይሄ ነው። እሺ ግን ወድቀሃል። አሁን ወደቅ፣ ችግር ውስጥ ገባ። ታዲያ ዝምያ ያለው ወይ? አይ ዝምያ ላይ ማድስ ላይ እግዚአብሔር አዳሻላ። ይሄ በጣም ልቤን ያስደስተዋል። አንድ ጊዜ አንድ ቦታ ላይ አስተምረን ይሄ ነገር በጣም ልቤን ያዝ። አንድ መስሪያ ቤት እንደዚህ እንደናንተ ተሰብስቦ እባክህ አስተምረናል። ይሻሏቸው ምንድን ነው አስተምረ የእግዚአብሔር ስራ ነው ነገረናል። በኋላ እግዚአብሔር ስራ እሺ እንጸልይበት መጽሐፍ ቅዱስ ይዤ ገባሁ አንድ ክፍል ውስጥ እና ጌታ ስራ እነዚህ ሁሉ ጠይቀውኛል። ስራ እንዳስረዳ ምንድን ነው የምትሰራው እና የእግዚአብሔር ስራ ለማየት ብዬ ኦሪት ዘፍጥረት አንድ ጀምሮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። መፍጠር ነው፣ ስራ መፍጠር ነው። እሱና ስትሰራ የኖርከው ከዋክብትን ሰራ፣ ፀሐይን ሰራ፣ የሰማይ አካላትን ሰራ፣ የምድር ቁሳቁሶችን ተንቀሳቃሾችን ሰራ፣ የውሃ አካላትን ሰራ። አቤት
ደግሞ ሰው አሳምረ ሰራ፣ ግሩምና ድንቅ አድርገህ ፈጠረ። በጣም ስራ ፍጠር ነው። ግን ብዙ ፈቀቃ ምዕራፍ 3 ላይ ስትደርሱ ዘፍጥረት ምን ሆነ? ወዲያው ልሽ ገባ። ሰው ኃጢአት ሰራ፣ ተታለለና በዲያብሎስ ከዛ ተበላሽ። ምድር ከአንተ የተነሳ የተረገመች ትሆናለች ተባለ። ግንኙነት ጠፋ። አዳምና ሔዋን ተጣሉ። አቤልና ቃየል ተጋደሉ። ታሪኩን ታውቁት። ብልሽት ሽታል በ3 ምዕራፍ እሺ፣ አሁን ምን ትሰራለህ? ጨረስክ፣ ሰርተህ ሁሉ ፈጸምክ ይላል። ተበላሽ። ምን ታረግ? ምን ያደረገው ይቀር? እዚያው ምዕራፍ 3 ላይ አዳም ወዴት ነህ አላለም? ይሄ የመጀመሪያው የታድሶ ጥያቄ ፍለጋ ወጣ። እግዚአብሔር የተበላሸውን ፍለጋ ወጣ። የታመመውን ሊያድን ወጣ። በምን ሁኔታ ላይ ነው ያለው ብሎ ሊመራመር ወጣ። ተፈለገ አዳም። እግዚአብሔር ተባረከ። እግዚአብሔር ማደስ ጀመረ። ለምሳሌ ራቁቱን ሸፈነለት፣ ቁርበት አለበሳቸው። ከዚያ ጊዜ ጀምሮ ከምዕራፍ 3 ጀምሮ ምንድን ነው እግዚአብሔር የሚሰራው? ሲያድስ ሙሴ መጽሐፍቱን ስትመለከቱ ሕግጋቱ የእግዚአብሔር የእድሳት ሕጎች ናቸው። እንዴት አድርጎ ሕዝቡን ወደ ራሱ ውስጥ ካወጣ እድሳት። የነቢያቱ መጽሐፍ ስታነቡ ተመለሱ የሚል የእድሳት ጥሪ ነው። መዝሙራቱ የእድሳት ተስፋ የሚሰጡ ናቸው። በኋላ ወደ አዲስ ኪዳን ዘለቁ። ገና ወንጌሎቹ ስትጀምሩ ዋናው አዳሽ ከሰማይ ኢየሱስ ስሙ ይቀደስ። በኋላ ላይ ያን ሌሊት ምን ወሰኑ? የእግዚአብሔር ስም ፈጣሪ ብቻ መባል የለበትም። አዳሽ። አዎ ይሄ በጣም ነው። እግዚአብሔር አዳሽ። እንግዲህ እዚህ መጽሐፍ ላይ የእድሳት ተስፋ ይሰጣል። ምዕራፍ 3 እነሆ መልእክተኛዬን እልካለሁ፣ መንገድንም በፊቴ ምን ያደርጋል? ያስተካክላል። እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ቅድም ደጅ የሚዘጋ በተገኘ ላለ እንዳታቀሩ ደጅ የሚዘጋ ግን የሚገርም ነው። አይጨክንም። ወደ መቅደሱ ምን ያደርጋል? ይመጣል። የምትወዱት የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሠራዊት ጌታ እግዚአብሔር። ነገር ግን እሱ እንደ አንጥረኛ እሳትና እንደ አጣቢ ሰው እና መታገስ የሚችል ማን ነው? እርሱ እስከተገለጠ ጊዜ የሚቆም ማን ነው? እሱ ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል። የሌዊንም ልጆች ያጠራል፣ እንደ ወርቅ እንደ ብር ያነጥራቸዋል። እነሱ ለእግዚአብሔር በጽድቅ ቁርባን ያቀርባሉ። ሃሌሉያ! እግዚአብሔር ምን ማለት ነው? there is a hope of renewal። የአዲሳት እግዚአብሔር እንደ ድሮ ዘመን ያደርግ ይችላል። ቁርባን ተበላሽቷል፣ ረክሷል ብሎ ነበረ ያዋረረው። አሁን ግን ይመጣና ወደ መቅደሱ የሌዊ ልጆች ያደርጋቸዋል፣ ያጠራቸዋል። እርግጥ ነው ይሄ የአጠባ ስርዓት ትንሽ ይቆጠቁጣል። እንደሱ ማለት እንደ ሳሙና እና እንደምንድን ነው ደግሞ እንዳጠኝ እሳትና ሰው ሁለቱም በጣም የሚለባለ ሳሙና ውስጡ ኬሚካል ነው የሚታወቅ ነገር ነው። በጣም ኃይለኛ ነገር ነው። ዋይ ዋይ ነው የሚለው በሳሙና የሚታጣ ለምስሎች ለምስሎች እንጂ ዋይ ዋይ ከላይ ላይ እድፍ ለማስወገድ በፍትር ወጣ። በቃ ክሩ ይበታተል አላ ይበታተል ቆሻሻው ነው የሚለው ዝም በል እንደ አጣቢ ሳሙና እና እንደ አንጥረኛ እንደ ወርቅ ተቀምጦ እግዚአብሔር ይሁነኝ ብሎ ያስተካክላል። እግዚአብሔር ይመስገን። ይሄ ተስፋ ተሰጠ ለእነዚህ አገልጋዮች እና የሌዊ ልጆች ተስፋ ቢሶች አሉ። ተበላሽተዋል፣ ልክ ነው፣ ጥሩ አይደለም ያቀርቡት አገልግሎት፣ ክህነታቸው ጥሩ አይደለም፣ ቁርባናቸው ጥሩ አይደለም፣ በጣም ሌላ ነገር ነው የሚናገሩት። ግን እንደዚህ እግዚአብሔር እንደ ድሮ ዘመን እና እንደ ቀደሙት ዓመታት በይሁዳና በኢየሩሳሌም ቁርባን ደስ ይላል። እግዚአብሔር ይመስገን። ስለዚህ የተበላሸ ነገር አይቃና ለማለት አይቻልም። አፋችሁን ጠብቁ። አሁን እኛ ጋር የለባቸው
ሲመጣ ይሄ ተስፋ ይዘው እንዲቀጥሉ ነው ሰዎች እንጂ ይወድሙ አይደለም የሚነገራቸው። በቃ እግዚአብሔር ራሱ ተቆጥቷል፣ በሩ ዝጉልኝ ብሏል። በቃ እንትን እንሄዳለን። ንጹህ ቁርባን እንደገና ግን ቁርባኑ አቅራቢዎች መጀመሪያ ይቀደሳሉ አይደለም። በቁርባኑ በፊት አቅራቢዎቹን ያጠራቸዋል። እሺ ሶስተኛ ተስፋ ታነሳለ። የመጀመሪያ ተስፋ ፍቅር ነው። ላይ ነው እግዚአብሔር ይመስገን። ሁለተኛው የታድሶ ተስፋ ይሰጣል። ሶስተኛው ግን በጣም አስደናቂ ነው። ይህን ኮንሞች ጋር ብዙ ጊዜ የምናውቀው ከምክርና ከደረጀ ጋር ከተመለስ ማውራው ነበር። በጣም ደስ ይለኛል። እሱ ምንድነው? የእግዚአብሔር አለመለወጥ። ሁሉ ነገር ይለወጣል፣ ሁሉ ነገር ይበላሻል፣ ሁሉ ነገር ከመስመር ይወጣል። እግዚአብሔር ግን ሪሜይንስ ዘ ሴም። 3:6 ላይ ነው የምታገኙት። የሰራዊት ጌታ እግዚአብሔር ምን ይላል? እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ስለዚህ ይጠራችሁ አይደለም። የመጨረሻ ተስፋ መቁረጥ ክርስቲያኖች አገልጋዮች ጋር መድረስ የለበትም። ለምን? እነሱ ስለማይለወጡ ነው፣ ስለማይበላሽ ነው፣ ነገር ቤተክርስቲያን ስለማትቆሽሽ ነው፣ አገር ስለማይበላሽ ነው አይደለም። እግዚአብሔር ስለማይለወጥ እሱ በቦታ ስላለ ሁልጊዜ የመታደስ የመስተካከል ተስፋ አለ። ስለዚህ እኮ በቃ ተስፋችሁ ይሄ እና ምን የት ልገባ ነው ከዚህ በኋላ አይባልም እና የጠፋችሁ አለ እግዚአብሔር ይባላል እና ኮንስታንት የሆነ ከመንገድ ጋር ስንመራ አሁን ያለው ዘመን ቤተክርስቲያን አገር ዓለም ሁሉ ለመዳሰስ ሞክሩ። በጥቂት ሰዓታት ውስጥ ከሰባት ያስደል በዚህ ፍጥነት እንደዚህ ምሽት ያው ኃይሉ ያልተቀነሰ ንጽሕናው ያልጎደለ ፍትሩ ማይዛባ ያው እግዚአብሔር ስሙ ይባላል። ያው እግዚአብሔር ስላለ እንቀጥላለን፣ እንሰበሰባለን፣ እንጸልያለን፣ እንዘምራለን፣ እናገለግላለን። ምክንያቱም እኔ አልለወጥም ያለ ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው። ስለዚህ በእንግዳ ነገር አትወሰዱ። ልባችሁ በስተጋቢ ሰማ መልካም ይላል የዕብራውያን ጸሐፊ። በቃ ይሄ ትልቁ ተስፋችን እግዚአብሔር ይመስገን። ስለዚህ አሁን ሰዎች ጋር ስታወሩ ሲያጋጥማችሁ አንዳንድ ነገር እንድትቀሩ ይሄ እንደዚህ ያልነበረ በጣም ተበላሽቶ በጣም ያሳዝናል። እውነታም ተቀበሉ፣ ግን እዛ ጋር አትቆሙ። እግዚአብሔር ያው እንደነበረ ኃይሉ ያው ፍርዱ ያው ጸጋው ያው እግዚአብሔር ይመስገን። ስንታክል ስንጨምር ስናዝን እርስ በርሳችንም ስናወራ አንዳንድ ጊዜ እኔ ራሴ ከሁሉም ውስጥ ነገሮች ጋር ሳወራ እንዲያው ተመዘን ተነጋግረን ምን ይሻላል ተባለ። እንደው ጌታ ስበራ ተባብለን እንጨርሳለን። አብዛኛው እንደሱ ነው ንግግራቸው። በቃ እሱ ምን እናደርጋለን ብለን እንጨርሳለን። ይሄ ንግግር አየር ላይ ተበትኖ አይቀርም። በእኛ ብቻ ልቡና ውስጥ ተመዝብዞ አይቀርም። ለምን? ምዕራፍ 3 ላይ እንዲህ ይላል ቁጥር 16 የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። እግዚአብሔር አለ ይሰማል ልባችን ውስጥ የሚላለው ትካዜ፣ የሚላለው ሐዘን፣ የሚላለው ሀሳብ፣ ጥያቄ ይሰማል።
ለመስማት ብቻ ለመታሰቢያ ብላችኋል ነበር። እንደዚህ አልቅሳችኋል ነበር። እንደዚህ እንደዚህ ተጻፈ። ተስፋ ተናግሬ አየሩ ወስዶት የማይቀር አምላክ የሚሰማ ወንድም ብቻ ሳይሆን አምላክ የሚሰማ አምስተኛ እግዚአብሔር ቀን ይቀጥርና ለስራ የሚንቀሳቀስበት ሰዓት እንዳለ ይናገራል። በምሰራበት ቀን ግን እነዚህ አገልጋዮች ምን ይሆናሉ? ገንዘቤ ይሆናል። እጠቀምባቸዋለሁ። በወዘን አይቀመጡ፣ ታዛቢ ብቻ አይሆኑም። እንደሱ አይደለም። እኔ በምሰራበት ቀን ይላል ቁጥር 17 እኔ በምሰራበት ቀን እነሱ የእኔ ገንዘብ ይሆናሉ ይላል የሠራዊት ጌታ እግዚአብሔር። ሰው የሚምረውን ልጁ የሚያገለግለው ልጁን እንደሚምር እንዲሁ ይምራቸዋል። ትልቅ ተስፋ የእግዚአብሔር ይመስላል። ስለዚህ የእግዚአብሔር ገንዘብ ምን ማለት ነው? እግዚአብሔር የሚፈልገው ዕቃ መሆን እናንተ ከጨዋታ ውጭ አላደርጋችሁ፣ እጠቀምባችኋለሁ። የሆነ ስሎት ትሞላላችሁ፣ በእኔ እጅ መሳሪያ ትሆናላችሁ የሚል ተስፋ ሌላ አምስተኛ እና 16ኛ አበቃ። እቺ ቁጥር 18 ያለችው በጣም ድንቅ ነው። ተመልሳችሁም በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ። እግዚአብሔር የተመሰገነ። ምን ማለት ነው? ምልክት አደርጋችኋለሁ። ለበጎና ለክፉ መለያ ምልክት አደርጋችኋለሁ። እናንተን አይተው ሰዎች ይሄ ነው ልኩ ይላሉ፣ ይሄ ክፉ ነው፣ ይሄ ደግ ነው ይላሉ። ለብይን ችሎት ላይ አስቀምጣችኋለሁ። የሰዎችን ስነ ምግባር፣ የሰዎችን ቃል መመዘኛ አደርጋችኋለሁ። እንትና እንዳለው እንዲባል አደርጋለሁ። ቤተ ክርስቲያን እንዳለችው እንዲባል አደርጋለሁ። ከንቱ አይሆንም ንግግራችሁ። እናንተ በያኖች ፈራጆች ትሆናላችሁ። ለእግዚአብሔር በሚገዛው በማይገዛው ግልጽ ሆነ። አሁን ተደባቋል። የተለያለ ይህ በጣም ደስ አንድ ወንድም አንድ ቀን እየሸኘኝ በጣም አሳቀ። ለምንድን ያሳቁኝ? እያወራን እንደው ስለ ቤተክርስቲያን ስለ ክርስቲያኖች እያወራ ባለቤቴ ምናለች ያቃላ ምን አለቻል? እኔ እናንተን ውስጥ ናገሩ ሰባለሁኝ ከጌታ ቤት ኮበለለ ባክስ ላይ ያደረገ እንትና ያላችሁታው ሰባለሁ አማን አልሰማም አለች። ምንድን ብለበለች። በጣም አሳቀኝ። ለምን ላይ ሳቁት? እንዴ እውነት አሁን ባክስ ላይ የሚያደርግ ሰው ጠፍቶ ነው? ከጌታ የሚልቅ ሰው ጠፍቶ ነው? አይደለም። ታዲያ ለምን ነው የማንለው? ባክስ ላይ ለማድረግ ለመንሸራተት እኮ ዳገትና ቁልቁለት ያስፈልጋል። እሱ በሌለበት መንሸራተት የለም። ሁሉም ሜዳው ላይ ከሆነ የት ማን ነው አሜን ቸርች አንዳንድ ለሶስት ሳምንት ቸርች አልመጣም በኋላ ይመጣል። ሶሃን የሆነውን ሆኖ ይመጣል። የሆነውን ሆኖ ይሄዳል። እንዴት ነው ባክስ ላይ ያደረገው? እዚያው ነው ሁላችንም እዚያው ሜዳው ላይ በኋላ አስገራሚ አዘቡኝ። በኋላ ምን ማለት ድንበር የሌለበት ነው። በቃ የፈለገውን ያደርጋል፣ ደግሞ ይዘምራል። የፈለገውን ይኖራል፣ ደግሞ ይሰብራል። ግራውን ይላል ለእግዚአብሔር በሚገዛውና በማይገዛው መካከል መስመር መስመር አጥጡ። እርግጥ ነው አይኖር ሰውደር እኔ እንዳልቀር በአውሮፕላን ላይ ሲሄድ እናንተ ብዙ ጊዜ ታውቃላችሁ። ድንበር ያለችባቸው አውሮፕላን ላይ ይህች መደገፊያዋን አይደለም ሌላ ተቀማጭ አጠገብ ስለሚኖር እንዳትነካኩ እዚያ አርብ ነገር አለ። እሱ ተሰራ ሰው የሌለ ቀን ደስ ይለኛል። የሚቀመጥ ለምን እጅታውን ወደ ላይ አርገውና
ወዲያ ቤተክርስቲያን አለ። ይሄ ነው ትለያላችሁ ወይም ትለያላችሁ። እሺ ይሄ ተስፋ ነው። ጌታ መለኪያ ሲያደርግ ተስፋ ነው። ሌላ ሁለት ይቻላል። እግዚአብሔር ራሱ ደስታ ይጨምራል፣ ፈውስ ይሰጣል። ለእናንተ ስሜ ለምትፈልጉ ምዕራፍ 4 ላይ የጽድቅ ፀሐይ ቁጥር ነገር ግን ስሜ ለምትፈልጉ ቀኑ ከባድ ነው። እንደ ገለባ ያቃጥላል። የምድጃ እሳት ነው የሚመስለው። ቀኑ ከባድ ቀኖች ይመጣሉ። ግን ለእናንተ ስሜ ምን ማለት ነው? እዚህ ጋር እሳት፣ እዚህ ጋር ፀሐይ። እንደዚህ ይሆናል። እኛ አንድ አይነት እንዲሆን ነው የሚፈልገው፣ ግን እግዚአብሔር እንደዚህ ይሰራል። እዚህ እሳት እየተበለበለ የፍርድ እሳት፣ እዚህ ደግሞ እግዚአብሔር የሚፈው የጽድቅ ፀሐይ ወጣቸው። በእውቀቱ ስለሚሰራ ለእናንተ የጽድቅ ፀሐይ ፈውስ በክፉዎች ውስጥ ይሆናል። እናንተ ትወጣላችሁ፣ እንደ ሰባ አንበሳ ትፈነጫላችሁ። በምሰራበት ቀን በደለኞች በእግራችሁ ጫማ በታች አመድ ይሆናል። እናንተ ተረግጣችኋላችሁ ይላል የሠራዊት ጌታ እግዚአብሔር። The triumph of justice, the triumph of righteousness ይታያል። ያ ጊዜ ድል ይሆናል። ጽድቅ ተረግጦ ነበር፣ ግን አሁን ከፍ ይላል። የእግዚአብሔር ሰዎች በትካዜ ተውጠው ነበር፣ ግን ደስታ እንደሰባ አንበሳ ያደርጋቸዋል ብሎ ተስፋ ይሰጣል። እግዚአብሔር ነው የሚናገረው። ያው እግዚአብሔር ቅድም የወቀሰው ጉዳይ በመጨረሻ በጣም ትልቅ በረከት ነው የሚሰጣቸው። የልብ መስተካከል እሱ በእናንተ መካከል ይሆናል። በጣም ነው የሚደንቀው። እንዲህ ይላል መጨረሻ ቁጥር ላይ ኤልያስ እንዲላቸዋል ይልና መቼም ምድርን በእርግማን እንዳያመጣ ኢትስ ቢዮንድ ዩ። አሁን ስለ ምድር ነው የሚናገረው፣ ስለ ዓለም ሁሉ ይናገራል። ምድርን በእርግማን እንዳልመታ ምን አደርጋለሁ ይላል? የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች ይመልሳል። በሌላ አነጋገር ማለት ነው አውቀናል ብለው ድድር ያለ ልብ ያላቸው የአባቶች ጠንካራ ልብ እንደ ልጅ ልብ ይለሰልሳል። ገር ይሆናል፣ ታዛዥ ልስልስ ይሆናል፣ ተማሪ ይሆናል። የማያስተውሉ የሚፈነጩ ልጆች፣ ከመስመር የሚወጡ ልጆች እንደ አባት ልብ ጥበበኞች ይሆናሉ፣ አስተዋዮች ይሆናሉ። የልብ ማስተካከል ያደርጋሉ። ቢትዊን ዘ ጀነሬሽንስም ይህን ስራ እሰራለሁ ብሎ ለምንድን ነው የሚማረገው? እርግማንን ለመከልከል ነው። ምክንያቱም ሰው በትዕቢት ከተሞላ፣ በጅልነት ከተሞላ ምድር ለእርግማን ነው የምትጋለጠው። እሱን አስቆማለሁ ታስተካከል። ከፍ ያለውን ዝቅ፣ ዝቅ ያለውን ከፍ አድርጌ አስተካክል። ይህን ሊያስተካክል ኤልያስን ልካለሁ። ስለዚህ እግዚአብሔር እንደዚህ ባለ መንገድ ትልቅ ቅዱሳትና በረከት ተስፋ ይሰጣል ማለት ነው። ስለዚህ ወንድሞችና እህቶቼ እንግዲህ በዚህ ተስፋ ውስጥ እኛ ለራሳችን ብለን የምንሰጠው ተስፋ አይደለም። እንዲያው አይዞሽ አይዞሽ አይዞህ አይዞህ ብሎ ሳይሆን በእግዚአብሔር ቃል ተስፋ ወቃሹ አምላክ ደግሞ ተስፋ ሰጪው አምላክ ነው። አልቀበልም ያለ በሩን እንደገና የሚከፍት አምላክ፣ የተበላሸ እንደገና የሚያስጠላ አምላክ ስሙ ይባላል። ጌታ ይባላል። ምንክሬ መጠጸም